አምስተኛ ክፍል ነው። ዛሬ ከሰኞ ፕሮግራም ቡድን ስለ ሙዝ አቀርብላችኋለሁ ማለት ነው። ሙዝ በዓለማችን በሰፊው ጥቅም ላይ ከሚውሉ ፍራፍሬዎችና በንጥረ ነገር ይዘቱ ከፍተኛ የሆነ እንዲሁም የመጀመሪያ ረድፍ ላይ የሚቀመጥ ፍራፍሬ ነው። ዳን ኮፕል የተባለ ጸሐፊ ስለ ሙዝ ሲጽፍ የገነት ተክል፣ የፍራፍሬዎች አውራ፣ ለአዳም የተቸረ ልዩ ገጸ በረከት ነው ይለዋል። ሙዝ ዛሬ ኢትዮጵያን ጨምሮ በ107 ሀገሮች የሚበቅል ሲሆን አሜሪካም ከአፕልና ከብርቱካን በተሻለ በርካታ የሙዝ ፍራፍሬ በመጠቀም ቀዳሚውን ቦታ ይዛለች። የነቀርሳ ወይም የካንሰር፣ የደም ግፊትን፣ የልብና ከልብ ጋር ተያይዘው የሚመጡ በሽታዎችን እንደሚከላከል ጥናቶች አመላክተዋል። ሙዝ ለደም ግፊት ሙዝ በፖታሺየም ማዕድን የበለጸገ መሆኑ ደግሞ ለደም ግፊት ክልከላ ተመራጭ ያደርገዋል። የብሔራዊ ጤናና የማዕድናት የሙከራ ሰርቬይ ወይም ናሽናል ሄልዝ ኤንድ ኒውትሪሽን ኤግዛሚኔሽን ሰርቬይ ባጠናው ጥናት አንድ ሰው በቀን 4700 ግራም ፖታሺየም ማዕድን ያስፈልገዋል። የደም ግፊት ችግርን 20 በመቶ መቀነስ ይችላል። እሺ ጥያቄ ልጠይቃችሁ። ሙዝ ኢትዮጵያን ጨምሮ ስንት ሀገሮች ይበቅላል? 107 አግኝታል። አጨብጭቡለት። እሺ ሙዝ የደም ግፊት በሽታን በስንት ፐርሰንት ነው የሚከላከለው? በስንት ፐርሰንት ነው የሚቀንሰው? 20 በመቶ። እሺ ስላዳመጣችሁ